ተማማ በለኝን ዘርቻ አገልግሌ ካልወለደች ብሎ ሊፈታኝ ነው ባሌ። ትልቁ ችግራችን ጽናት አጠሮች ነን። የእናቴ እናት ሆንኳት ቀርቶ ልጅነቴ እንደተኛሁበት ተኝታ ባንጀቴ። ከባድ ነው። የሚያጠፉን ነገሮች ላይ ያለንን መተባበር፣ የሚጠቅሙን ነገሮች ላይ በማዋል ልዩነት እንፍጠር። ባል እያለው ሽማ መያዝ እንደ አድቬንቸር ነው የሚቆጠረው። በዛ ጊዜ እንቁዎቻችንን የመጠበቅ የማይባክኑበት ቦታ የማስቀመጥና ለቀሪው ትውልድ እንዲተላለፉ የማድረግ ስራ መስራት ላይ ችግር ስላለብን ነው። እኛ አሁን ትልቁ ችግር ራስን ፍለጋ ነው። እያንዳንዱ ሰው መክሊት አለው። መክሊት አልባ ፍጡር የለም፣ በጭራሽ መክሊት አልባ ፍጡር የለም። መክሊቱን የማወቅ ፍላጎቱ ግን የለም። ፍለጋው ጉዳይ ነው። የሰራሁትን ቤት ልጅ እያፈረሰው እንዴት እንደውሃ ሲሄድ ይኖራል ሰዋል። አይባይውን ሲያው አጓቱን ይጨልጦ ይባላል። መልካም ነገሩን እያያዙ ያን ድክመቱን እንደ ድክመት መቀበልና መተው። አንድ ጊዜ ከታወቀ ይተዋል። ሁሉም ነገር ሰው አስቦ የትም አይደርስም። እውነት እንዳንቺ አይነት ሰዎች በህይወት እያሉ ሳይደክሙ ገና በብርቱነት ዘመናቸው ጀምሮ ታሪካቸው የተሰነደ መቀመጥ ያለባቸው ሰዎች ናቸው። እንኳን አንተ ሄደህ አሳይተኸኝ እንዲያውም ልጅቱ መንገደኛ ነኝ ትሏለች። ሰላም ውድ ተመልካቾቻችን፣ ይህ ሐዋዝ ፖድካስት ነው። የመጀመሪያ ስርጭት በመምህሬ ነው የሚጀምረው፣ በእናቴ ነው የሚጀምረውና ጥሬን አክብራ ለኔ ጊዜ ስለሰጠችኝ ከልብ ላመሰግናት እወዳለሁኝ። እንኳን ደህና መጣሽ እናቴ። እንኳን ደህና ቆየኝ ልጄ። ከስሟ ጀምሮ ነው በጣም የምትደንቀው። ብዙዎችን አስተምራለች፣ ለብዙዎች ደግሞ ቅርጽ የሰጠች በመግባር ያነጸች። ብዙ ጊዜ እኔ ምን እላለሁኝ እናት የሆነች መምህርት ናት። መምህርት የሰው ደግ ጌታቸው ካሳ። ስሟ ራሱ ደስ ይላል። የሰው ደግ ስትባል እንደው ትንሽ ስለ ስሟ የሆነ ነገር ትበለንና ወደ ዋናው ጨዋታችን እንገባለን። የሰው ደግ የተባልኩት አባቴ ሳይሆን ወጣልኝ የአባቴ ጓደኛ ነው። ከጦር ሜዳ በአጋጣሚ እኔው ተወልጄ ይደርሳል። ሲደርስ የችልን ስም እኔው ነው የማወጣዋልና ከሰው ሁሉ ደግ ጌታቸው ነው ለማለት ነው። የሰው ደግ ጌታቸው የተባልኩት። ስለዚህ የሰው ሁሉ ደግ ጌታቸው ለአባትሽ ምስጋና በጣም ደስ ይላል። እስኪ የመምህርነት ዓለምሽን እንዴት ነው የምትገልጽልን? የመምህርነት ዓለሜ በፍላጎቴ በፍቅሬ ስለሆነ የገባሁት፣ ወድጄው አፍቅሬውን ማስተማርን የገባሁት። በመሰረቱ አባቴ አስተማሪ ነበረ። አስተማሪ እንደሆን አልፈለገም። ምክንያቱም አስተማሪ ድሃ ነው በሚል እንደውም በ1947 ዓ.ም ስለ አስተማሪ የተጻፈ መጽሐፍ አስተማሪ የእውቀት ሀብታም ነው እንጂ የገንዘብ ድሃ ነው የሚል መጽሐፍ ሰጠኝና አነበብኩኝ እና ያን ያህል አስተማሪነት እንዳልገባ ገፋፍቶኝ ነበር። እኔ ግን 9ኛ ክፍል ሳለሁ ሚስ ሞሪያን የምትባል የፒስ ኮር ናት፣ የውጭ ትንሽ አገልግሎት ልትሰጥ የመጣች ናት። እሷ እንግሊዝኛ አስተማሪ ነበረች እና ስታስተምር በጣም ሳባለኝ። እሷን ዘዴያየሁ ሌላው ቀርቶ አቋቋሟ ለባብሶ ሁሉ ይማረካኝ ነበርና እንደሷ ለመሆን ስለምመኝ አባቴ ሐኪም እንደሆነ ነበር የሚፈልገው። አስገድዶኝም ነርስነት ተፈተንኩ፣ አለፍኩ። አስተማሪነት ስፈተን አለፍኩ። ሁለቱንም ሳልፍ ኋላ እኔ አባቴ ቁስል ጠርጌ አልበላም፣ ምን የምፈልገው ማስተማር ነው ብዬ አስቸገርኩ። በዚያው ተፈቀደልኝ። ከዛ ልክ አስተማሪን ለመምሰል የሷን አይነት ልብስ ለብሼ ቾክ ይዤ ብላክቦርድ ላይ ቆሜ ፎቶግራፍ ተነሳሁ። ተማሪዎችን እንዴት ክፍል ስነ ስርዓቱ እንዴት እንደምትስሉ አይቼ እሷን የቀሰምኩትን በተግባር ያዋልኩት ተሳካልኝ። እቴጌ መነን በበፊቱ አሁን የካቲት 12 ተብሎ እንደገና ደግሞ መልሶ ወደ እቴጌ መነን መጥቷልና ብዙዎቹ ተማሪዎችሽ እኔንም ጨምሮ ማለት ነው በጣም ጓጉተን በጣም ናፍቀን የምንጠብቅሽ መምህርት ነበርሽ። በጣም ትለይ ነበር የእውነት ማለት ነው። ያንቺን ክፍል አቴንድ ለማድረግ ከክፍላቸው እየሸሹ ወደምትገቢበት ክፍል የመምጣት ያም የሆነው የማስተማር ዘይቤሽና ለዛሽ በጣም የሚያዝናና ዝም ብሎ የማይሰለች ስለነበረ ይመስለኛልና ለምንድን ነው እንደዛ ማድረጉን የወደድሽው? ተማሪዎችን ሳስተምር በሰለች መንገድ ማስተማር አልፈልግም። ምክንያቱም ወጣት የነብር ጣት ነው፣ አዲስ ነገር ይፈልጋል። ምሳሌ ለመስጠት እንኳን ለተማሪዎች ቅርብ የሆነ ምንድነው ሊማረካቸው የሚችል ምንድነው ምን ምሳሌ ቢሰጣቸው ነው። ምክንያቱም ማስተማር በጣም ስለምወደው በአማረ መልክ እንዲወድልኩት አድርጌ ተማሪዎችም እንዲወድልኝ አድርጌ
ማስተማር ስለምፈልግ ማስተማር በፍላጎት የሚሰራ ስራ ነው። አዋሰሽ የምታቀርቢበት መንገድ ትዝ ይለኛል። ክፍለ ጊዜው በጣም በሳቅ የተሞላ ሆኖ ነው የሚያልፍ። ስሩ ዛት ደግሞ መስጠት ያለብሽን ማስተማር ያለብሽን ነገር ሳትስጪ ግን ደግሞ አዋስተሽ ነበረ የምታስኬጂው። ለምሳሌ በጣም ያስቸግሩሽን ተማሪዎች ለመያዝ የምትጠቀሚያቸው የራስሽ የሆኑ ጥበቦች ነበሩ። ለአንቺ ደግሞ የሆነ የማይገዛም ተማሪ አልነበረም እና እንዴት ነበሩ ትዝ የሚሉሽን? ብዙ ትዝ የሚለኝ ነገር አለ። አንድ የአማርኛ መምህራን አንድ ላይ ሆኖና እንደኛ አንቺ 11 እና 12 ነው የምታስተምሪው፣ እኛ 9ኛ ክፍል ያሉትን ተማሪዎች እኮ በደንብ ገርተን አስተካክለን ነው የምንሰጥሽ። ስለዚህ ለምንድን ነው እኛ እንደዛ አድርገን የምንሰጥሽ? አንቺ መጀመሪያ ከታች ሞርደሽ ማምጣት አለብሽ ብለው እንደኛ ፍጋት 9ኛ ክፍል ላኩኝ። እሺ እኔም ችግር ምንም ማለት የትም ክፍል ልጽጉኝ እኔ ሰርቼ እበላለሁ ችግር የለም አልኩና ሄድኩ። ስገባ ከ1 እስከ 5 ክፍሉ 5 ክፍል ነው ያለው። ስገባ በየክፍሉ በነፃ የታደላቸው መስራት ማስቲካ ሁሉም ማስቲካ ብለዋል። እና ስገባ ቀጭቋ ይላል። አንድም የማያኝክ ተማሪ አልነበረም። እና እኔ እነዚህ ልጆች አሁን ተው ብል ማበድ ነው ማስቀረት አይቻልም። ስለዚህ እኔ ምን አልኩ አዳመጥኩ ይሁን አሰብኩና ልጆች ማስቲካ ቀጭቋ አስታርጉ ሙዚቃ በቃናለሁ በጣም ደስ ይላል አልኳቸው። ሳቁ በጣም ተፍነከነው። ስለዚህ እኔም እንደው አድማጭ ከመሆን ባኝክ ምን ይመስላችኋል ብቀላቀላችሁ አልኳቸው። ደስ አላቸው። እሺ ትችል ታዲያ እኔ መግዛት ያለኝማ ማስቲካው እናንተ ገዙልኝ አላቸው። እንገዛልሻለን አሉ በአንድ ድምፅ። እየዞርኩ 20 ሳንቲም ከእያንዳንዳቸው ከሚያዩኝ የሰብስቤ አስቀመጡ። ዛሬ ያልሰጠኝን ነገ እንዲሰጠኝ አደረኩ። ከዛ እንዲህ እያልኩ በየቀኑ የሚያኝክ ልጅ ይከፍላል 20 ሳንቲም በየቀኑ የሚያኝክ ይከፍላል። ለሱ 20 ሳንቲም ለምንድን ነው የምናወጣው እያሉ መተው ጀመሩ። በየቀኑ ስለምንጠብቃቸው በኋላ ማቆም ጀመሩና ከዛ ያንን በየክፍሉ ፖስታ አዘጋጅቼ በፖስታው 20 ሳንቲም ይሰበሰባል። ልክ ማቆም ሁሉም በቃ መክፈል ሰልችተው ለኔ ሲያቆሙ መጽሐፍ ገዛሁና በዚያ ብር እዛ በተጠራቀመ ሳንቲም መንገድ ላይ የሚሸጡ ጥሩ ልቦለዶች አሉ በዛ ክፍል የሚመጡ እነዛን ገዛሁና እነዛን መጽሐፎች እንዲያነቡ አደረጉ። ስታነቡ ስራ እንዳትፈቱ፣ ትምህርታችሁን እንዳትተዉ፣ እንደገና ደግሞ የወላጆቻችሁ የሚልኳችሁን ደግሞ አላክም እንዳትሉ፣ ልተኙ ስትሉ ብቻ የእንቅልፍ ማስወሰጃ ኬኔን 2 ገጾች አዘላችኋለሁ። ይሄን ደግሞ ማንበባችሁን መፈትንበት ዘዴ ያለኝ ፈትናችኋለሁ ይሻሉ። አምጥቼ ወደ 102 ይሆናል መጽሐፍ ገዛሁ። ለ5ቱ ክፍል 102 መጽሐፍ ገዛሁ በእነሱ 20 ሳንቲም። ከዛ በየክፍላቸው ሰጠኋቸው። የመጀመሪያው በ4 መስመሮች አሉ ልጆች የሚቀመጡበት። የመጀመሪያው ተማሪ መጽሐፉን እንዲሰጥና እንዲያነቡ እንዲያውሳቸው ሲያውሳቸው ቀን መዝግቦ ከዛ ከሳምንት ካለፈ 10 ሳንቲም ይቀጣል እሱ እና ሳምንት እንዲያነቡ ያድርጌ ለ4ቱም ረድፍ 4 መጽሐፍ ለየክፍሉ ሰጠው። ከዛ አነበቡ። በጣም ደስ አላቸው። እንደገና ሌላ ለውጭልን ትቸር ሌላ አምጪ ሲሉኝ ሌላውን ክፍል ሌላ ክፍል እየለወጡ የመጽሐፍ ስለገዛው አነበቡ። ማስቲካ ጠፋ። በጣም ጎበዞች ሆኑ። አመቱ አለቀ። ልክ አመቱ ሲያልቅ እኔ ይረዱታል ብዬ አልጠበቅኩም። ቅጣት መሆን ይረዱታል ብዬ አልጠበቅኩም። ግን እኔ ራሴ በተዘዋዋሪ መቅጣቴን ማስቲካ እንዲቀር ማድረጌ ነው። ስለዚህ ምን አደረጉ እነሱ ከየክፍሉ አንዳንድ ልጅ ተመረጠና ጥሩ መጽሐፍ አሁንም ከየክፍሉ 2 መጽሐፍ ተመረጠና 10 መጽሐፎች ይዘው 5 ልጆች መጡ። ከመጡ በኋላ ቲቸርዬ ስነ ስርዓት አሳሽን ሳናውቁ እየተጫወትን ሲሳቅ ሳናውቁ ስነ ስርዓት አሳሽን ማስቲካ ማኘክ አቆም። በዚያም ላይ ደግሞ አንባቢ ያደረግሽን እንዳንቺ ያለ አስተማሪ አይገኝም። ስለዚህ ማስተዋሻ እንዲሆንሽ ነው ብሎ 10 መጽሐፍ መልሰው ሰጡኝ። የሚገርም ነው። ድንቅ ነው። ማለት ለሌሎች መምህራን መጋባት ያለበት ባህሪ ይመስለኛል። ብዙ ተማሪዎች ከባህሪ ወጡ ሲባል ወደሚፈልገው ባህሪ ለመመለስ አስቸጋሪዎች አይደሉም፣ ግን ጥበብ ይፈልጋል። አስተማሪው ጥበበኛ መሆን መቻል አለበት። የተማሪዎቹን ባህሪ ስነ ልቦና በደንብ ማወቅ ያለበት ይመስለኛል። አንቺ ተጠቀምሽው ያን ነው እንጂ በተፈጥሮ አስቸጋሪ የሚባል ተማሪ የለም። ቢኖርም ደግሞ ወደ መስመር ማምጣት ይቻላል። ልክ አንቺ ባደረግሽው መንገድ የሰው ደግ መልቲ ታለንትድ የሚባል አይነት ሰው ናት ብዬ ነው የማምነው። የተሰጠሽ ተውቦ አንድ አይደለም። በማስተማሩ በጣም ጥልቅ ያልሽነሽ፣ ረቀቅም ያልሽነሽ፣ እንደገና ደግሞ ከዛ አልፎ ትጽፊያለሽ። እኔ እንኳን የማውቃቸው 4 መጽሐፍቶች አሉሽ። አንደኛው መጽሐፍሽን እንደውም ትዝ ይለኛል
ዓለም ሲኒማ እኛ ተማሪዎችሽ ነን ተሰብስበን የምርቃት ፕሮግራሙን ያከናወነው። ስንት ዓመተ ምህረት እንደሆነ ትዝ ይልሻል? 97 ዓመተ ምህረት እና ደስ የሚል ጊዜ ነበረ። ተማሪዎች የእናታቸውን የጥበብ ስራ ለማስመረቅ የሆነ ተፍተፍ ይሉበት የነበረው መንፈስ አስታውሳለሁና እስኪ ስለ መጽሐፍቶችሽ ርዕሳቸውንና ይዘታቸውን ባጭሩ እናውራቸው። የመጀመሪያው መጽሐፌ የበደል ውርስ ይቅር። ርዕሱ ይገርማል። ያ ምንድነው? ሴቶች በሴትነት ይበደላሉ። በቤት በእናታቸው ከእናታቸውንም ጀምረው እናታቸው መጀመሪያ ሊጠይቋት ሄደው ወንድ ነው ሴት ወልድ ስላት ሴት ለማለት ታፍርና አፏ ጠበብ እያለች ሴት ትላለች። ቀጠና ትሁን ሴት ስትል ትሁን ይላል። እኛ ደግሞ ጠያቂዎች ትሁን ይለዋታል። ወንድ ስትላቸው ሞቅ አድርገን ወንድ ስትላቸው እንዲያ ነው እንጂ ወንድ ልጅ ከነቃጭው ለወረድ ወንድ ሲዋታል እና ገንፎ በልተው እንኳን እልል ሲሉ ሳህን አንስተው እልል የሚባለው ባህል አለ እና ለወንዱ 7 ጊዜ ነው እልል የሚባለው። ለሴቷ 3 ጊዜ ብቻ ነው እልል የሚባለው። የእውነት ሴቷን ከእናቷ ይጀምራ ጭቆናው፣ ከዛ ይቀጥላል። አሁን ተምራ ስትመጣ ከወንድሟ ጋር ተምራ ከመጣች አንተ ተጫዋት ይባላል። እሷ ግን በቡና ፊ ወደ ጓዳ ግቢ በሳስሪ እንጂ ደግሞ አቀማመጧ ሳይቀር እንዲህ ነው እንደምትቀመጨው በደንብ ተቀመጨ። አቀማመጧ ሁሉ ሳይቀር ነው የምትታረመው። ደግሞ ምንድነው ይሄ ማውራት መለፍለፍ ምንድነው? እስቲ አፍሽን አንድ በሽን ግጭው ትባላለች። ሁሉ ጊዜ የተኮረኮመች ነው የምታድገው። ተኮርኩማ ታድጋለች። ደግሞ በአካባቢውም ደግሞ ወንዶች ምኖች ይለክፏታል፣ ይሳደባሉ። አንዳንዱ ሌላ ነገር ይላታል፣ ጎረቤቱ ምኑ። ከዛ ደግሞ ትምህርት ቤት ገባ ደግሞ አሁንም አስተማሪው ከወንድ ሊቅ ወደ ሴቷ ነው ቁጣ የሚያበዛው ምን የሚያበዛው። ምክንያቱም መልከቀና ከሆነች እንደውም ሌላ ጉዳይ ያስባል ይላል። ብዙ ነገር አለ። ስራ ከያዘች በኋላ ደግሞ አለቃዋ ደግሞ በቃ ምክንያት ይፈልጋል ለመናገር። ለምን ወደሱ ለማቅረብ ስለሚፈልግ ምክንያት እየፈለገ ይኮርኩማታል። ምንም የምታገኝበት ፋታ ጊዜ ታገባለች። ታገባች በኋላም በትዳር ህይወቷ እንግዲህ ያው ጉልቻና ጉልቻ የሚጋጫለ ነገሩ ግን ቢሆንም ያው ሴት ሁሌም ተጨቋኝ ናት እና ይሄ የሴትነት መበደል በእናቴ የነበረው በእኔ መጥተዋል። በእኔ መጣው ደግሞ በልጆቼ ይመጣል። ስለዚህ በደሉ ሲቅር ያልኩት በጣም መወረስ የለበትም። ይሄ በደል ነው። በጣም የሚገርም እይታ ነው። በእውነት በጣም የሚገርም እይታ ነው። ቀጣዩ ምንድን ነበር? ቀጣዩ መጽሐፍ ደግሞ ሴትነትና ትምህርት ነው የሚለው። እሱ ደግሞ በማስተማር ህይወቴ ተረትና ምሳሌ ስናስተምር አንዳንድ ግጥሞች ስናስተምር ሴቶችን የሚጎሽም ነው ጊዜ የሚነገረው አይደለም? አዎ። ለምሳሌ ሴት ሲበዛ ጎመን ጠነዛ ይባላል። ሴት ሲበዛ ጎመን ጠነዛ ይባላል። ለምን ይጠነዛል? ሲያወሩ ሳያማስሉ ሲቀሩ ሳታነዱበት ሲቀሩ አሳቱ ሳንሰው ለዛ ጠነዛው። ነገር ግን ያንን እኔ እንደዚህ ይባል እነሱ ስለሚሸማቀቁ መሸማቀቅ ያለባቸው። ስለዚህ ሴት ሲበዛ ጎመን ወዛ የለወጥኩት። ሴት ሲበዛ ጎመን ወዛ። ምክንያቱም አንቺ እንዲህ አድርጊው ይሄ ጨው ጨምሪበት ተመካከሩ ወሬ አይደለም። አሁን ወደ አሉታዊ ነው ወደ አዎንታዊ ይቀየር እና በዚህ መጽሐፌ ላይ ብዙ አባባል ለምሳሌ ላሳይ እስኪ እንያቸው። ለምሳሌ ዱላ ለሴት ያፋፋታል፣ ለአህያ ያሰራታል። ሴት ወንድ ትወልዳለች እንጂ ወንድን አታህልም። ሴትና አህያ ምንም አያቀታትም። በሴት የሚመራና በጨለማ የሚሄድ አንድ ነው። ሴቶች ባሉበት እሳር አይበቅልም። ሴትና አህያ ደከመኝ አያውቁም። ከሴት እመቤት የወንድ ትንሽ ይሻላል። ለሴትና ለልጅ ፊት አትስጥ። ሴትና አህያ ላለ ዱላ አይቀኑም። ሴት ለባሏ ገንዘብ ናት፣ ለሚስት ሳጥንን አታሳይ። የሴት አስተዳዳሪ የዝንጀሮ ሽማግሌ የለውም። ሴት ከበዛ ንፍሮ አይበስልም። ሴት ከወደደ ሴት ሆኖ ይቀራል። ሴትና አህያ ለጭነትና ለዱላ። ሴት የወለደ መቀ ወረደ። ይህንን አሉታዊ ሆነውን ባይሆን በተረትና ምሳሌ እንኳን ያለው ልለውጥ ብዬ እና ሴት ሲበዛ ጎመን ወዛ። ሴት ኑር ለቤት ወንድ ኑር ለሆድ። የሴት ጉልበቷ ምላሷ፣ የሴት ጉልበቷ ብልሃቷ። ብልሃት አላት። ሴት ብታውቅ በወንድ ያልቅ፣ የሴት ብርቱ ታሰኛለች አንቱ። ሴት ማመን ስብራትን መጠገን። በጣም ደስ ይላል። ሴት የወደደ ማጀት ያንጎዳጎደ። የሴት ሞቷ ከማጀቷ፣ የወንድ ሞቱ ኪሱ ባዶነቱ። ሴት ለቤት አህያ እጭነት፣ ሴት ለቤት ብርሃን ናት ደማቅ ጉልላት። መልካም ሴት ለባሏ ዘውድ ናት። አሉታውን ወደ አዎንታዊ ቀይር ነው። ብዙ ነው። ምሳሌ ነው እና ትምህርት ቤት ውስጥ የሚደርስባትን አስተማሪ ሲያስተምር ስትሸማቀቅ ያየሁትን ይህን ተረትና ምሳሌውን ግጥሙን በሙሉ በማስተምርበት ጊዜ እኩልነቷን የሚያሳይ እንጂ ለምን
ሴትም ወንድም እኩል ነው የተፈጠረው። ስትማር እንዳትሸማቀቅ ነፃ ሆና እንድትማር ይህን መጽሐፍ ሴትነትና ትምህርት የሚለው መጽሐፍ ነው እንትን አልኩት። ጥሩ እይታ። ሶስተኛው ምንድን ነበር? ሶስተኛው ለአማርኛ ለጀማሪ ተማሪዎች ነው የሚለው የጻፍኩት አሜሪካ ሁኜ ነው። አሜሪካ ዲሲ ማርያም ለ7 ዓመታት አስተምሬያለሁ። ህፃናትን አማርኛ ቋንቋ ህፃናትን አስተምሬያለሁ። 3ኛ ክፍል ነበር ያቆሙት። 4ኛ 5ኛ 6ኛ 7ኛ 8ኛ ድረስ አድርሻለሁ። አዲስ አስተምሬ ግራጁዌት በግሌ ነው ማስተማራቸው። በዛው ለቤተክርስቲያኑ አገልግሎት ነው። ቤተክርስቲያን ውስጥ ያሉ ወላጆቻቸው እዚያ ሲያስቀድሱ እነሱን ደግሞ በትምህርት እንይዛቸውና እናስተምራቸዋለን። እና ደግሞ በሀገሪቱ 5 ዓመት ሆኖ አሁን አማርኛ 3ኛ ቋንቋ ከሆነ በአሜሪካ አማርኛ 3ኛ ቋንቋ፣ 1ኛ እንግሊዝኛ ነው፣ 2ኛ ስፓኒሽ ነው፣ 3ኛ አማርኛ ነው። ስለዚህ አማርኛ የተማረ በሰራተኞች ከሆኑ አንድ ደረጃ ከፍ ይላሉ በማድረግ ተማሪ ከሆኑ ደግሞ የነጻ የትምህርት ዕድል ያገኛሉ፣ የተለያዩ ጥቅሞች ያገኛሉ። ስለዚህ ተማሪዎቻቸው አማርኛ መማር እንዳለባቸው እመክራለሁ። በጣም ደስ ይላል። እና ይሄንን ሳስተምር ቆየሁና አሁን ወደዚህ ስመጣ እንግዲህ ማስተማሪያም እንግዲህ እኔ ባልኖር መጽሐፎች ያስተምራሉ ብዬ ስለማምን እና ለጀማሪ ተማሪዎች መጽሐፍ ጽፌ እነሱ አሳትሞ ሽጠው ያው ገንዘቡም ለቤተክርስቲያኑ ገቢ እንዲሆን ሰጥቼ መጣሁ። በጣም ደስ ይላል። ያን እንግዲህ አንተ ሁለት ባንድ ማለት ነው። ሌላ አሜሪካ ነገር የሰራሁት ደግሞ ማስተማር ነው። ሌላ ማስተማር ለምሳሌ 2 ቦታ አስተምሬያለሁ። አንደኛው ኤሌመንተሪ ስኩል ሆኖ አንደኛ ደረጃ ሆኖ 4ኛ እና 3ኛ እና 4ኛ ክፍል ነው። ሁሉንም ትምህርት ነው ማስተምረው። የሚያሳዝነው እዚያ መጽሐፍ የለም፣ የምንም ሳብጀክት መጽሐፍ የለም፣ ካሪኩለም የለም፣ ምንም ነገር የለም። አስተማሪውም የለም፣ ተማሪው መጽሐፍ የለም። ስለዚህ ያው ከጉግል አድርገህ ፈልገህ ነው የምታስተምር። ያው እኔም ያን ጉግል አድርጌ 1 ዓመት ተኩል አስተማርኩኝ። ደስ ይላል። ከዛ በኋላ ደግሞ እንደገና ፈረንጆችን አማርኛ ማስተማር ኢንተርናሽናል ስኩል እዛ እንኳን ያሉት ዶክትሬት ያላቸውና ማስተርስ ያላቸው ነበሩ። ግን በጊዜው አማርኛ ቢኤ የተማረም ስላልነበረ ነው ክሬዴንሻል ተሰርቶ እዛ ውስጥ ገባሁ እና እግዚአብሔር ይመስገን 2 ዓመት በጣም በጥሩ ሁኔታ በ15 ሳምንት ከስክራች ተነስቼ ከዋዶው ተነስቼ አንበው ጽፈው እንዲያዱ አድርጌ በጣም ደስ ይላል። ለነገሩ አንቺ ብዙ ነገር የተሰጠሽ ስለሆንሽ ትችያለሽ። እኔ ምስክር ነኝ። እኔም ተማሪሽ ነበርኩኝና ከአንቺ የቀሰምኩትን ይዤ ነው 5 መጽሐፍቶች ለመጻፍ የበቃሁትና በዚህ አጋጣሚ ስለሰጠሽኝ መልካም እውቀት አመሰግንሻለሁ ልልሽ እወዳለሁ። ስለዚህ ለመቻልሽ ምስክሩ እኔ ነኝና 4ኛው ምንድን ነበር? 4ኛው ደግሞ 4ኛው መጽሐፌ ፈረንጆችን ሳስተምር ያየሁት ችግር አለ። እዛ ወላጆች አሜሪካ ያሉ የኢትዮጵያ ወላጆች የኑሮ ነገር በጣም የሚያስቸግር ስለሆነ አባ አለም ስራ ይሄዳል በሌሊት ተነስቶ፣ እናትም ሚስትም በበኩሏ ወደ ስራ ትሄዳለች። ልጆች መሀል ላይ ትምህርት ቤት ወስደው ይጥሏቸዋል። ትምህርት ቤት አማርኛ የለም። እዛ ተምረው ይመጣሉ። ማታ ደክሟቸው ስለሚመለሱ እናትና አባት በአማርኛ እንኳን ለማውራት አይችሉም። ምክንያቱም ልጆችን ገና ማስተማር ያለባቸው አማርኛ። ስለዚህ ባገኙት በእንግሊዝኛው ቋንቋ እንደተለመደው በዛ በለመዱት ቋንቋ ያስተምሯቸዋል። ነገር ግን ልጆቹ ይፈልጋቸውን በብዙ ነገር አይቻለሁ። ለምን እኔ አንድ ገጠመኝ አለኝ። ያ ገጠመኝ ምንድነው? አንዲት ቴዎድሮስ ሲዘፍን ፍቅር እስከ መቃብር አንድ ዘፈን ማለት ከጣፍ ነው እንደዚህ ማለት ሲዘፍን እሷ ታዳምጥና መጽሐፉን ማንበብ ፈልጋ ኢትዮጵያዊ ናት፣ ስራ ያዘች ናት፣ ትልቅ ሴት ናት። ግን አልቻለችም፣ ከቋንቋውን አልተማረችም። ባክሽ አስተምሪኝና እኔ የሀገሬን ታሪክ በዜማው ብቻ ማረከኝና ባክሽን ብላ ጠይቃኛለች። ሌላው ያው በትምህርት ቤት እንዳልኩ በሀገሩ ስለሚፈልግ አማርኛ ለማስተማር አሁን እነሱ ስለሚቸገሩ ወላጆች ስለሚቸገሩ አማርኛ ለማስተማር እኔ እቺን ያለ አስተማሪ የሚማሩባት መጽሐፍ በእንግሊዘኛ አማርኛውን በፎኔቲክ ሲምቦልስ እንዲያነቡት ፍቹን በእንግሊዘኛ እያደረኩ በፎኔቲክ ሲምቦል አማርኛውን እያልኩ ፊደሎችም አሉ ያገኟቸዋል፣ ቃላቱን ያገኙታል። ፊደሉን ካጠኑ ወደ ቃላት መፍጠር ያው ሲስተም እዚህ ላይ አለ። ሰዋሰውም አልቀረም፣ ሰላምታዎች አሉት እና ይሄ መጽሐፍ ከሁሉም የያዘውና ለልጆች ይሆናል፣ ለፈረንጆች የሚያጠኑበት ይሆናል፣ እዚህ ለሚመጡ ለቱሪስቶች ይሆናል። የግል ትምህርት ቤት የሚያስተምሩ ወላጆች ችግር አለባቸው፣ አማርኛ ችግር አለባቸው። ያን 2-3 ሰዎች አናግሬያለሁ። እየከፈሉ በግል ነው የሚያስተምሯቸው ማለት ነው። ስለዚህ ያለም ከመሆን ያለ አስተማሪ ልጆቹ ይሄ መጽሐፍ ከተገዛላቸው አስተማሪዎች አማርኛ በቀላል ዘዴ ይላል።
በውጭ ለሚኖሩ ተማሪዎችና እዚህም ላሉ ነው። በጣም ብዙ ነገር ለማየት ሞክሬያለሁኝ። እጅግ በጣም አስፈላጊ የሆነ መጽሐፍ ነው እንዳልሽውና አሁን ገበያ ላይ ውሏል። በቅርብ ነው ደግሞ ታትሞ የሚወጣ ይመስለኛል። ወርም አልሆነው ገና በየመጽሐፍት መደብሩ የሚያገኙት ይመስለኛል አይደለም? በይበልጥ ደግሞ ያንቺንም አድራሻ እዚሁ ቪዲዮ ስር እናስቀምጠውና መጽሐፉን የሚፈልጉ ሰዎች እንዲያገኙ እናደርጋለን። ከዛ ባሻገር እስኪ ስነ ቃል ላይ ስላለሽ ተው እናውራ። እኔ በጣም ደነቀበት የመጀመሪያው መጽሐፍ እንዲያውም የተደነቀችበት ትልቁ ነገር የመጀመሪያው መጽሐፍ በደል ውስጥ የምትለዋ ታሪኳ በደል ውስጥ ወደ የሴቶችን ታሪክ ያሳይ እንጂ ከስነ ቃል ጋር አያያች ግጥሞችን የራሴ መቅጠም አልፈለኩም። ከዛ ከስነ ቃሉ በጣም የበሰለ ነው። የስነ ቃል ከየት ይገኛል? ከህብረተሰቡ ከተማሩ ሳይሆን ካልተማሩ ከጨዋው ዘመዳችን ካልተማረው ይገኛል። ግን እንዴት አድርጎ የነሱን ውስጣዊ ስሜታቸውን እንዴት አድርጎ እንደሚገልጸው በጣም የሚገርም ነው። እደነቃለሁ። ብዙ ስነ ቃሎቹ የሚገርሙ ናቸው። እስኪ ተሰምተን እናንሳና እንጫወት። እነሱ በጣም የሚገርም የሀዘናቸውንም የደስታቸውንም ያደነቁትን ነገር ባልገው የሚያቀርቡትና በጣም ደስ ይላል። እና በተለይ አንዱ አግብታ በትዳር ሳንካ ላይ ልነሳስ መጀመሪያ በመሃኗ ልነሳ። እንግዲህ ሴት አንዱ ችግሯ መሃን መሆን ነው። እሷ ላትሆን ትችላለች ግን በአሁኑ በዘመናዊ ችግር የለም። ያው ወደ ሁለቱም ይመረምራሉ። በድሮ ጊዜ ግን በጣም ትልቁ ችግር ሴት ልጅ አግብታ 1 አመት 2 አመት ከሞላት በቃ ማቶቿ ይጀምራሉ። እሱም ራሱ ሲገባ ሲወጣ ለምን ልጅ አላየሁም ብሎ ይጨቀጭቃታል። ከዛ ስጋት ይዛታል እና ጥጥ እየፈተለች ምን ትላለች? ተውማማ በለኝ እንዘርት ያገልግሌ ካልወለደች ብሎ ሊፈታኝ ነው ባሌ። ገና ስጋቷን ትገልጻለች። ስጋቷን ጨንቋት እና ደግሞ እግዚአብሔርን ታማራለች። በቃ ስልቅ ማሰለቁን ሴቱ እንዳሲያደንቅ ሙክት ማሳረዱ ሴቱ እንዳሲያደንቀው እኔ እንዲሁ ቀረው ሳልተዋወቀው ትላለች። ያ ሁሉ ይሰማታል። ቁጭቷን ታወል። ከዛ ይሄ ፋል ይፈታታል። ደግሞ ሌላው ደግሞ ታገባለች። ያም ደግሞ እንዲሁ ጠብቆ ይፈታታል። ከዛ ትናደድና መጨረሻ ላይ አግብታ ፈታ ሲላት የሰራሁትን ቤት ልጅ እያፈረሰው እንዴት እንደውሃ ሲሄድ ይኖራል ሰው አለች። እንዴት እንደውሃ ሲሄድ ይኖራል ሰው ተዳመን ውስጥ ፈልግ በልጅ ምክንያት ቤቱ ይፈርሳል። የሰራሁትን ቤት ልጅ እያፈረሰው እንዴት እንደውሃ ሲሄድ ይኖራል ሰው። ከባድ ነው፣ በጣም ከባድ ነው። እና ያው ስሜቱ ራሱ ጎዳቷ ነው። ያ ብቻ አይደለም። ስትሞትም እንኳን ራሱ ሰው ለቅሶ ሊሄድ እሷ ልጅ የላትም ማናት ባክተማ ነገደ መንጓጣቱ ማን ሞተች ለስቀስ ብዬ የትኛው ልጇ ተታዘበኝ ብዬ ልጅ ቢኖራት ተከበር ነበር የሚያኛለ ብሎ ይላል። አሁን ሹም ሲሞት 50 የሹም ልጅ ሲሞት 150 ይባላል። ለምን ሹሙ ስላለ ልጁ ሲሞት 150 ነው አቀባሪው። ራሱ ሲሞት ግን ተመልካች ስለሌለ 50 ብቻ ነው የሚሆነው። ስለዚህ እንደዛ ማለት ነው። እሷም ልጅ የላትም። ስለዚህ ማን ያየኝ ብዬ ይባላል። ከባድ ነው በጣም። ማን ሞተችለት ቀስ ብዬ ዝግ ብዬ ቀስ ብዬ ነው መደው። አዎ የትኛይቱ ልጅ ተታዘበኝ ብዬ ያለው እና ይሄ አንዱ የሴቶች መሀን ናት ብሎ የምትፈታ ያውም ደግሞ አንዳንዴ መሀንም ላትሆን ትችላለች። እና እዚህ ታሪክ ላይ እንደውም መሀን ያልሆነች ደግሞ መጀመሪያ መሀን ናት ብሎ መከራዋን ሲያሳያት ባሏ ምን ሲላት እንደው በላው ላይ ሌላ የምትወልድ ሴት ይዞ በቃ ወይ እንደ ሽንኩርቷ ያለዋወጡ ወይ እንደ በርበሬዋ ያለዋወጡ እቺን ይዛ ወስዶ ያችን ያመጡ እያለ ሚስቱን ቤት በየጎሸማት በግጥም ይቺን ወስዶ ያችን ያመጡ እያለ እየቀለደባት ምን እያለባት ከዛ አልፎ ደግሞ ጭራሽ ያችን የሚያገኛት ቅዳሜ መሆኑን ለመንገር ከባላቱ ሁሉ ቅዳሜ ነው ምሩቅ የምወዳት ልጅ እመጣታል ከሩቅ ይላል። ዘመዱ ሁሉ እሷ እንዲሰማ ነው ሁሉ ነው መሰኛት። እና ሌላውም ደግሞ ውበቷን ሲገልጽላት መጣች ሀገሬ ልጅ እንዳረግ ተመዛ አረግራጊ ወገብ ሎሚ ከንፈር ይዛ ይላል። አረግራጊ ወገብ ሎሚ ከንፈር ይዛ ባንቃጨነትና ደግሞ መማራን ብሎ ይላል። እና ያንን ሁሉ ትላለች። ይቅርታና የመሃኗን ሳንጨርሰው መጨረሻ ላይ የሚያጋጥማት ነገር አለ በጣም የሚነካኝ። እሱን ሳንለው ብንሄድ ደስ አይልም። እሺ አመጣዋለሁ። እሷ እንዴት ነው ይሄ እዚህ ውስጥ ያለው እዚህ ታሪክ ውስጥ ያለው እንግዲህ ያለችዋ ገጸ ባህሪዋ መጀመሪያ መሀንሽ ተብላ እንደዛ ሁሉ እንትባ ባሏ ሌላ ሴት ወዶ ልጅ ያላትን በቃ እሷን ሲያንገላታ ነው። ከዚያ የዚያችኛዋ ባል ይነቃና ጫካ ይገባል እሱን ለመግደል በሚስቴን የሚያባልግ ብሎ ጓደኛው ነው እንዴት እንዲያደርጋል ብሎ ጫካ ይገባል። እና እዚያ ጫካ ውስጥ ደግሞ ጎቻ የሚባል ጫካ ነበር ያደኩበት አካባቢና የት ነው? ፍኖተ ሰላም ጎጃም። እና ጎቻ ይባል ነበር። ያ ሳምንት ዓመት ኖሬ ሲሄድ ዛፍ አልቆ የአይጥ ማበረሪያ እንጨት የለም።
በእውነት ያንን ሳይ በጣም ነዶኝ። እንዴ ምንድነው እኔ አሁን አለቀስኩና ወጥቼ እንዴ ሰው ሲሞት የለቀሰ ሀገር ሲሞት ያለቀሰም እንዴ ያልቅሼ በጣም ከዛ በኋላ እንዴ መልሼ ራሴን ታዘብኩት። እኔ አስተማሪ ነኝ፣ ምን አለኝ? ንብረት የለኝ፣ ምን የለኝ። ሀብታም ሁኜ ኢንቨስተር ሁኜ ይሄንን አላጠርና እንከባከበው ወይ ደግሞ ባለስልጣን ሁኜ አትንኩት ብዬ አላዝ ምንድነኝ እኔ ያልኩና ራሴን ታዝቤ መጣሁ። አክሳባ መጥቼ ይሄ ሄልና ወቃሳ አላስቀምጠኝ ስላለ ይከብዳል። ምን ይሻለኛል ብዬ የጎቻን ቆንጆነት የጎቻን ምንነት እኔ ሰንብሳለሁ የነበረውን የምግቡ የምኑ ተዛ የቀጠፉን መላው ፍራፍሬ በቃ ዶቅማው ሼው እንጆሪዩ ምኑ አጋሙ ቀጋው እሱ ሁሉ ትዝ ያለኝ እሱን ቆንጆ አድርጌ እዚህ በሰላዊ መንገድ ጎቻ እንደማስቀምጥላቸዋለሁ። ለሱም ዋናው ደግሞ አንዱ እሱ ነበርና ጎቻን እንዲሸፍት አደረኩት። ይሄኛው ደግሞ እዚህ ማኗ ባል ደግሞ ወንድሞቹ በጣም አርበኞች ናቸው፣ ጎበዞች ናቸው። እነሱን ወንድሞችን ተነሳስቶ ባካችሁ እንደ ችግር ገጥሞኛልና እኔ ቤቴ ቁጭ ያልገደልም አሁን እዛ ወጥተን አብረን ተፋልመን ሞት ይሻላል ብሎ እንትን ይላል። ከዛ ወንድሞቹን በጣም ጎበዝ የተባለ ሸፈራው የሚባል ወንድም አለው። እሱ ታላቅ ወንድም ነው። አንተ ታለህ ምንም ችግር የለም ማለት ተያያዙ ሄዱ እና እነዚያን ለማግኘት ብዙ ይጥራሉ። ምን ይላሉ እዚያ ያሉ ነው እንግዲህ እቺ ብቻዋን ቀረች። እናት እየመጡ ብለሽ ያሳደርሽው ልጄን መሀል በመሆንሽ ነው የሰደደ ያያት ስትባል ቆየች። መጨረሻ የመሃኑ አባል ሞተ፣ ተገደለ። ያኛው ገደለ ሞተ። ሲሞት ቆርጧን አወቀች፣ ተለቀሰ ምናልምና ብቻዋን ቆየችና ሌሎችን ቆንጆ ናት ያየ ሌላ አካባቢ መጡ ያገባታል። ሲያገባት ህይወቷ ቀጠቀጠ፣ ወለደች። እቺ ማህኗ ወለደች። ማህን ስትባል የነበረችው ወለደች። ስለዚህ ሰውየው ላይ ነበር ችግሩ ማለት ነው። አይደለም ችግሩ እኮ ሴቶቹ ጊዜ ያናት ያንሰቃያቸው ያ ሁሉ ማህነት በከራን ስታይ የነበረው ሁሉ ምንድነው በባህሉ አልፈቀደም። ወንድና አይሉም ሴት ነው እንጂ ወንድ ተብሎ አያውቅም። በባህላችን ወንድ ተብሎ አያውቅም። አሁን መርመራ መጥቶ ስልጣኔ መጥቶ ነው እንጂ በባህል የለም። ስለዚህ ሴቷ አንዱ ጭቆናው ይሄ ነው። አንዱ በተጨቆነበት መንገድ ያላገባብ መወንጀል በጣም ያንን ያህል እንድትጸጸት ገና ከእንትን ጀምራ በቃ ከዛ ከዚህኛው ጋር ገና መጀመራቸው ነው። በጓደኝነት ሲጀማምሩ እንግዲህ እንደኛ ሀገር እንዳሁኑ እንደዚህ እንደዘመኑ ስልክ የለም እና የገጠር ቤት አንድ በር ናት ያለቻት። ከዛ በጓዳዋ የጭስ ማንጎልጎሪያ የምትባል ትንሽ ቀዳዳ አለቻት። ምንም ነገር የለም። ይህን ባል ገና ሳይሄድ ነው አናዷ ሳለ ጀመረችው ይሄን ሰውዬ እና እሱ ወደ እንደወጣ ለጉቱል እንደወጣ እሷ ግን ታጋደምና ውጭ በልንግዲችን ትቆረቆራለች ስትመጣ አለዛ መግባታችን እሱ ሊመጣ ይችላል ትለዋለች። ስትለው እሺልና እዛች ቁጭ ብሎ እዛ ይጠብቅና አንኳኳል። አጋጣሚ ባል መጥቷል። በኋላ ቶሎ ብላ ተባዘተ ተጠጥ ነበራት ትነድፍ መንደፊያዋን አቅርባ አጓዟን ገልበጥ አድርጋ እየነደፈች ነድፌ በእንቅብ ቆልያለሁ ሁሉኝ በኋላ ባላለ ብያለሁ በዓላትን እንዳለ አስመስላ ባላለ ብያለሁ ትላለች። ነድፌ በእንቅብ ቆልያለሁ ሁሉኝ በኋላ ባላለ ብያለሁ it seems አሁን ይሄ ስለ በዓላት በበዓል አይፈተልም ነገር ነው። ግን ባላለ ነው ባሌ ቤት ነው አለ። ከዛ ባሏ ደግሞ በጣም ነቅ ያለ ስለነበረ ነድፈሽ በእንቅብ ቆልለሽ ግባ በው እንጂ ደጅ ከሚያመሽ አለ። እና እንዲህ ሲባባሉ ቆይተው ከነጨራሹ ጦርነት መጣና ሄደ። ሌላ በጣም የተገረምኩበት ስነ ቃል አለ። ምንድነው እስኪ አስታውሽኝ። ለምሳሌ በሁለቱ ደግሞ ተዋደው ነው በመሃላቸው አንድ እንቅፋት ሲኖር ደግሞ ይዘፈናል እና አገሩ አደጋ ነው ጉም ጋረደው የማተባን ሽታ ነፋስ አመጣው ሊገለኝ ነው እንጂ መስላድናይ ነው ይላል። መስላድናይ ነው። ይሄ ምን ሲሆን እንግዲህ ሁለቱ ተዋደው ኑሮ በምክንያት ይቋረጣል። በምክንያት ሲቋረጥ እንግዲህ ትዝታው ይመጣበታል። አገሯ ወዲያ ነው ጉም ጋረደው የማተባን ሽታ ነፋስ አመጣው ሊገለኝ ነው እንጂ መስላድናይ ነው። እንግዲህ ማተብ ነው ያኔ ጠረን የሚባለው ጠረን ግለጫ ውስጥ ነው እና ሊገለኝ ነው ያለ ምንድነው አላገኛትም። የህል እንጀራ ማይገኝ ነገር ደግሞ ሌላው አየሩ ጠባይ ደግሞ ለምሳሌ አገሯ አደጋ ነው የምትበላው ገብስ ግርም አረገኛል እጇ ለሳልሰ ይባላል።
ይሄ የሩን የደጋ አካባቢ በቅል ገብስ ነው። ገብስ ሲበሉ ደግሞ እንዴት እንደሚለሳልስ ነው ደግሞ ይሄ ያሰን ደግሞ በየአይነቱ አለ። ለምሳሌ ልጆች ሲሞቱ አለ፣ ትልቅ ሰው ሲሞት አለ። እነሱ አሉ እና አንድ ልጅ ለምሳሌ እናቱን በጣም ይወዳታል፣ ከመጠን በላይ ይወዳታል እና ምን ልያት አይፈልግም፣ ሊያገባም አይፈልግም፣ ሊልም አይፈልግም፣ አብሯት ኖረ ከእናቱ ጋር። አዎ እና በጣም ስለሚወዳት አይወጣም፣ ተሷ ቤት አልወጣም። ትልቅ ሰው ሆነ እዛው ቁጭ ብሎ ከመሃል እሷ ትሞታለች። ሞት አይቀርም ትሞታለች። ሳያገባ ከሷ ሳይለይ በቃ ሞተችበት። የእናቴ እናት ሆንኳት ቀርቶ ልጅነቴ እንደተኛሁበት ተኝታ ባንጀቴ። ከባድ ነው እንግዲህ ፍቅር ቁልቁል ነው። እናት ልጇን ትወዳለች፣ ልጅ ግን እናቱን አይወልድም። እንደዚህ አይወልድም፣ መጠን አለው። ቁልቁል ነው ፍቅር የሚያደው ወደ ላይ አይወጣምና የእናቴ እናት ሆንኳት ያለ እናቴ እናት ሆንኳት ቀርቶ ልጅነቴ እንደተኛሁበት ተኝታ ባንጀቴ። አንጀት ነው የሚለው ቃል እንዴት ነው? እሷ ውስጥ እንደተኛበት ተኝታ ባንጀቴ። ፍቅሯ ካንጀት የሆነ ነው። በጣም ጀግና ሰው ሞቱ ከሞቱ አመሟቱ አለላቀቃለ ብረቱ ተጣቱ ይላል። እሺ የመጀመሪያ ጣቱ ቃታ ሲስባት ስንት ጠላት ሲገል ቆይቶ መጨረሻ እሱ ሲሞት ደሙ ይፈስ ያልቀና ቃታ ውስጥ እንዳለች መሳሪያ ውስጥ እንዳለች ትቀራለች። ስትቀር ያችን ሰብረው ነው መሳሪያው ማውጣት የሚችለው። አብረው አይገቡትም ከመሳሪያው እና ያቺ ስትሰበር በጣም ተጣጣዛው ላይ ማለት አዎ። እና ስንት የሰራ ስትሰበር እንዴት ነው የሚሰማህ? ምንም እሱ ቢሞት እኛ ግን ምን ይሰማ ነገር አለ? በጣም ከባድ። ዝም ብሎ እንደው የሆነ ምስል ሰርተሽ ብታዩ በጣም ይነካል። በጣም ብዙ ነው። በጣም ብዙ ነው። እና ወደፊት በስነ ቃል ላይ ብዙ መስራት እፈልጋለሁ። ያለሽን ሀብት እኔ ተመልክቼዋለሁና እኔም ዝም አልልም። ቃሌንም የምሰጥሽ እኔ በምችለው እንደ ልጅነቴ ያው አንቺም በእናትነት የሰጠሽ ብዙ ነገር ስላለ እኔም ደግሞ በልጅነት ልሰጥሽ እንፈልገው ብዙ ነገር ይኖራል። አሁን አንቺ ማስቺ እንኳን ቢሆን በአርቶቱ ኤዲት በማድረጉ ዲዛይኑን በመስራቱ በሌላም ነገር አግዤሽ እንዲወጣ ፈልጋለሁ። ቤት ውስጥ እንኳን በሚከወኑ ሲፈጩ ሲወቅጡ የሚዘፍኑ ዘፈን አለ። አዎ የራሱን የቻለ ዘፈን አለ። በርበሬ ዱቄት አይሆንም ቂጣ እንዴት ነው ፍቅር ጠብ እስኪመጣ ይላሉ። በርበሬ እየወቀጡ እኔ በጣም የሚደንቀኝ የስነ ቃል ኃይል በጣም ትንሽ ነው። ሁለት መስመር አይበልጥም። ግን ውስጡ ደግሞ የሚገርም ምናልባት እኔንም የሳበኝ ይሄ ይመስላል። በአብዛኛው የምጽፋቸው ጽፎች ባለ ሁለት መስመሮች ናቸውና እንትናቸው ሀሳባቸው በታመቀ እንትን ውስጥ ነው፣ ግን ሲበተን በብዙ ሺህ የሚመነዘር ነውና በጣም ደስ ወደ ስነ ቃሉ እንመለሳለን። ስላቋርጥህና እቺ መጽሐፌን እንግዲህ አርታኢ ሆንክ ራስህ ነህ፣ ዲዛይን ያሰራህ አንተ ነህ፣ ለዚህ ቁም ነገር እንድትበቃ ያሳተምህ አንተ ነህ። እኔ እንግዲህ አህያ በወለደችው ታርፋለች የሚለው ተረት እኔ ላይ ሰርቷል እና እኔ አርፌ ጻፍኩት እንጂ ያከናወንኩ ቁም ነገር ያደረስኩ አንተ ነህና ይሄው ስራ ደግሞ ተግባር እንደሚቀጥል ደግሞ ቃል ስለገባህልኝ በጣም ደስ ብሎኛል። ይሄ ግዴታዬ ነው። እኔ አደረኩ አይደለም የልጅነቴን ነው። ውለታሽ ደግሞ ከዚህም በላይ ነውና ይሄ እንደማድረግ አይቆጠርም። ያው እናት መቼም ማመስገን ልማዷ ስለሆነ ነው። ስለዚህ ከዚህም በላይ የሚገባሽ እናት ነሽ በእውነት ከሰጠሽን ነገር አንጻር። እኔንም መሰል በተለያየ ዓለም ያሉ ልጆች አሉሽ በጣም የሚወዱሽ። አሜሪካን ሀገር ሰብሳቢያቸው ነሽ፣ መካሪያቸው ነሽ እና ከዚህ ነገርሽ አንጻር ብዙ የምናውቃቸው መምህራኖች በቃ አስተማሩን አለቀ እዛ ጋር ሁሉ ነገር ማለት ነው። ከዛ በኋላ አልፎ ህይወታችን ውስጥ የሚገቡ ትዳራችን ውስጥ የሚገቡ አይደሉም እና አንቺ ግን እንግዲህ 37 ዓመት ነው ያስተማርሽው እና ይህን ያህል ዓመት አብሮ መጓዝ ከመማር ማስተማር ህይወቱ ውጪም ደግሞ ከአሜሪካን ሀገር ሄደሽ ስትመጪ ቤትሽ ደግሰሽ ሰብስበሽ ተማሪዎችሽን ብሉልኝ ጠጡልኝ እያልሽ እያጫወሽ እንድንገናኝ እያደረግሽ የገራሽን ያነጽሽን ነሽና እኔ ባመሰግንሽ በቂ ነው ብዬ አላስብም። ትዳርሽ ላይ ደግሞ መገረምበት ሌላ ትልቅ መማሪያ ጽናት አለና በቅርቡ ከባለቤትሽ ጋር ስንተኛ ዓመትሽ እና ያከበርሽው? 50ኛ ዓመት። እንግዲህ በትዳር መቆየት ረጅም ዓመታትን በትዳር መቆየት ውድና በጣም እንደመታደል በሚቆጠርበት ጊዜ ይሄንን ያህል ዓመት በጽናት ወልዶ ድሮ ኩሮ የልጅ አይቶ እንዲህ ርፍ የሚባልበት እድሜ እስኪደረስ ድረስ መቆየት በጣም መታደል ነው ብዬ ነው የማስበው። በጣም እና 50 ዓመት
ቀርቶ 50 ቀን ዛሬ በትዳር ጸንቶ ለመቆየት በጣም ፈተናው ብዙ ነውና ምንድነው ይህንን ያህል አመት በጽናት ለመቆየታችሁ ምስጢሩ ምንድነው? ምናልባት ለኛም መማሪያ ይሆናል፣ ለሌሎችም እህት ወንድሞች መማሪያ ይሆናልና ምንድነው ምስጢሩ? 50 ቀን ያልከው ልክ ነው። ምክንያቱም ከተለያየ ቤተሰብ ሲመጣ ባል ከሌላ ቤተሰብ፣ ሚስት ከሌላ ቤተሰብ መጣው፣ አካባቢያቸው ልዩ ነው፣ አስተዳደጋቸው ልዩ ነው። አንድ ላይ ሁለት የተለያየ ነገር ሲገናኝ የራሱ እያንዳንዱ ድክመት ይኖረዋል። ያንዱን ድክመት አንዱ ተሸክሙ፣ ያንዱን ድክመት አንዱ ተሸክሙ ምን ይባላል? አይባይውን ሲያው አጓቱን ይጨልጦ ይባላል። ስለዚህ ጥሩ ነገሩን መልካም ነገሩን እያያዙ ያን ድክመቱን እንደ ድክመት በመቀበልና መተው አንድ ጊዜ ከታወቀ ይተዋል። እንደዛ ከሆነ መዝለቅ ይቻላል። አለዛ እሱ ደካማ ጎንናታ እሷ የምትጎፋ ከሆነ በፊት ማታየውን አብረው ሲጋቡ የሚታየው ሁሉ ነገር ወደ የሚመጣ ከተጋቡ በኋላ ነው። እና እሷ ደግሞ የምታረገው ሌላ ድክመት ያላትን ደግሞ ሳያውቅ ኖሮ ሲጋቡ አይቶ የሚጎፋና የሚቆጣ ከሆነ በየጊዜው እሷ የሚጨቀጭቃት ከሆነ እሷ ማብራ መኖር አትፈልግም። እሱ የሚጨቀጭቃት ከሆነ እሷ ማብራ መኖር አትችልም። እሱም ደግሞ ተጨቀጭቃት እሷ መኖር አትፈልግም። እና ይለያያሉ። ፈግጦ ይመጣል። ነገር ግን ትዳር ትልቅ ተቋም ቀላል አይደለም። ይህ በእግዚአብሔር ዘንድ ተፈቀደ። ለዛው በእግዚአብሔር ዘንድ ተፈቀደ ነው። ሁለቱ አንድ ይሆናሉ ብሏል ጌታ። እናት አባቱን ተዋል፣ ሚስቱን በሚስቱ ጋር አንድ አካል ይሆናል ብሎ የተሰጠ ከእግዚአብሔር የተሰጠ ትልቅ ጸጋ ነው፣ ትልቅ በረከት ነው። ይህን በረከት ስንቀበል አንደኛ ሶስተኛ እግዚአብሔርን በመሃል ማድረግ ትልቁ ጸጋ ነው። ሶስተኛ እግዚአብሔርን ማድረግ። ፈርሃ እግዚአብሔር ካላት ሚስት በባሏ ላይ ምንም ነገር አትፈጽምም። ፈርሃ እግዚአብሔር ካለው ባል በሚስቱ ላይ ምንም ነገር አይፈጽምም። ያ አንድ ያረጋቸዋል። ሌላው ደግሞ አላማ መኖር አለበት። ሲያታገባ እፈታለሁ ብላ ማግባት የለባትም። እንዲኖርበት ብላ እንከን እንደሚኖር የታወቀ ነው። በዚህ ዓለም የሚኖር ሰው የዓለም ህይወት ጊዜ ሙጣ ወረድ ነው። ስለዚህ ዓለም ህይወትን አብረው ሲጋፈጡ አላማ ይዛ መነሳት አለበት። እኔ እስከ መጨረሻው አልፈታም፣ ምክንያቱም ለልጆቼም ጥሩ አይደለም፣ ለኔም ጥሩ አይደለም። በቃ ተቻችለን መኖር አለብን። ንብረታችን ሀብታችን የሚጠበቅ አንድ ላይ ስንሆን ነው። ዘር የምናወጣ አንድ ላይ ስንሆን ነው ብላ አስባሷም አላማው አድርጋ መነሳት አለበት። እሱም ደግሞ አይ እግዚአብሔር ባርክልኝ እንጂ እቺን ሚስቴን በቃ ደካማ ጎንናትም ችዬ ሁሉን ነገር አስተካክዬ እንደሆነች ሆኜ መቻል አለብኝና ተጋግዘን አብረን ይሄን ጎጆ ከባድ ነው ጎጆና ይሄን መግፋት አለብን ብሎ ማሰብ አለበት። ይሄ አንዱ ነው። ሌላው አንዱ ሲናገር አንዱ መመለስ የለበትም። ባል በሆነች ነገር በቤትም ይሁን በሷም ይሁን በሌላም ሰው ይሁን ተናዶ ሲመጣ ተጨማሪ እሷ መናደድ የለባትም። እሷ አድማጭ መሆን አለባት። ዝም ብላ አለ ጥፋቷ እንኳን ቢናገራት በተናደደበት ጊዜ መመለስ የለባትም። ምክንያቱም በተናደደበት ጊዜ ሰው ራሱን ሌላ ነገር አደረገ ሲናደዳል እንኳን ሌላ ሰው። ስለዚህ ተጨማሪ መሆን የለባትም። አላግባብ እሷን ቢናገር ዝም ብላ አልፋው ትሄዳለች። መጨረሻ ላይ ተረጋጉበት ሰዓት የኳላ አግባብ ነው የተናገርሽ ይብላል ሊወያዩበት ይችላል ጉዳዩ። እሷ ደግሞ ስትናደድ በሆነ ነገር ብትናደድ እሷ ቤት ሰራተኛ ምን በሱም ቢሆን ብትናደድ እሱም ትንሽ ታገስ ማለት አለበት። ንዴቱ ካለፈ በኋላ መወያየት ይችላል። ይሄን ዋናው መቻቻል የሚያስፈልገው እዚህ ላይ ነው። የኑሮ ዘዴን ማወቅ ነው። አላማ መኖር ደግሞ አንዱ ትልቁ ነገር ነው። አልፈታም። የመጀመሪያ ባል ወንድም ነው። ሁለተኛ ባል ነው። ሶስተኛ ባል ጠላት ነው። ምክንያቱም አብሮ እንዲህ ነው። ተሌላ ለምድ የመጣ ሰው ነው። እሷም ከሌላ ለምድ ያመጣ ሰው ነው። ብዙ ጊዜ አይስማሙም። ስለዚህ የመጀመሪያ ባል ግን ወንድም ነው። ከወንድሙ አትለያይም። የሁለተኛ ባል ግን ባል ነው። ልክ እንደ ባል ተፈርቶ ምን ተብሎ ነው። ሶስተኛ ባል ግን ጠላት ነው። ከጠላት ጋር የመኖሪያ ኃይል ነው። ስለዚህ የመጀመሪያ ባሏን ያገባችውን አይታ አጥንታን ያገባችው እዚያ ላይ በጸሎት እግዚአብሔር ነው ሁሉንም የሚያስረው እግዚአብሔር ነው። እግዚአብሔር ቃል በጸሎት ካገባች እግዚአብሔር ይጨመርበታል። እሷም በዚያ ትቆያለች፣ ትዘልቃለች፣ መጨረሻውም ያምራል። እኛም እንግዲህ እኔም እግዚአብሔር ይመስገን ምኞቴም ይሄው ነው። አበር አለመክፈት አያገባም፣ አይመለከትም። እኛ በከፈት ነው በር ነው ሰዎች ገብተው ብዙ ችግር ይፈጠራል። ውሻ በቀደደው ጅብ ይገባል። ትንሽ ጫፍ ተሰጠናቸው በቀጥታ ገብተው የትዳር ሳንካ ይሆናል። ሌላ አንድ እዚሁ ላይ ማጠናከሪያም እንዲሆን ማቀው ታሪክ አለ። ሶስተኛው ይሁን አራተኛው መጽሐፌ ላይ ያካትቸዋለሁ። ሐሳቡ ደስ ስለሚለኝ ማለት ነው። ሁለት ባልና ሚስት ናቸውና እንደዚሁ እንደናንተ ረጅም ዓመታት ኖረው ሚዲያው ሁሉ ይደነቅባቸዋል እና እንዴት ይሄን ያህል ዓመታት በትዳር ጸንተው ቆሙ በዚህ
ትዳር ጸንቶ የማይቆምበት ጊዜ እንዴት ይሄንን ያህል አመት ተስማምተው መኖር ቻሉ? ይመስለኛል 60 አመት ወይ 50 አመት አካባቢ ነው ኖሩ ተብለው ሚዲያ ሁሉ ጉድ ብሎ እንዴት በጣም ምን አይነት ምስጢር ቢኖር ነው ከጀርባ ይሄንን ሁሉ አመታት ጸንተው ሊኖሩ የቻሉት ተብሎ ኢንተርቪው ሊያደርጓቸው ይመጣሉ ጋዜጠኞች፣ ባልና ሚስቱን ማለት ነው። ምክንያቱም በዛች ሀገር ብዙ ትዳሮች ይመሰረቱና ወዲያው የሚፈርሱበት አጋጣሚ በስቶ በቃ ኖርማል ሆኖ ነበር ነገሩ ሁሉና እነዚህ ሰዎች ደግሞ 50 እና 60 አመታትን በጽናት ኖሮ ተገኙና የነዚህ ሰዎችን ታሪክ በሚዲያው ብንዘግበው ማስተማሪያ ይሆናል ብለው ነው ኢንተርቪው ሊያደርጓቸው ይመጡትና ይመጣሉ ጋዜጠኞቹ ቤታቸው እንዲሁ እንደኔና እንዳንቺ ቁጭ ብለው ጋዜጠኞቹ እንግዲህ ያው ሀገራችን በመታቆት ሁኔታ ብዙ ባለ ትዳሮች በትዳራቸው ብዙ አይቆዩምና ችግር አለብን፣ ቶሎ እየተጋቡ ቶሎ የሚፋቱ በስተዋል። እናንተ ደግሞ 60 አመታትን በጽናት ኖራችኋል፣ ልጅ ወልዳችኋል፣ ኩላችሁ ድራችኋል፣ ወግ ማድረግ አብቅታችኋል፣ የልጅ ልጆችን አይታችኋልና what is the secret behind ምንድነው ከጀርባ ያለው ምስጢር? እስቲ ባካችሁ እንደው ንገሩን ምስጢሩን ይላሉ ጋዜጠኞቹና መጀመሪያ እድል የሚሰጣት ሚስትየዋ ናት። እና ሚስትየዋ የምትለው ነገር ይገርማል። ባሌ አንድ በጣም የሚወደው በቅሎ አለችው አሉ እና በቅሎን በጣም ይወዳታል ከልጆቹም አስበልጦ እና ከበቅሎዋ ጋር እስከ መነጋገር ሁሉ ደርሷል። የሆነ ነገር ሲላት ታውቃለች እና ብዙ ጊዜ ሲሰግራት በቅሎ በባህሪዋ ሰጋር ነበር፣ ትፈጥናለች እና ውላዋ ላይ ወጥቶ በጣም እየጋለበች ባለበት ሁኔታ አንድ ሲላት ከፍጥነቷ ሰከን ትላለች፣ ሁለት ሲላት የመጨረሻ የመቆማው ያህል ትቆማለች እና ይሄንን ባህሪውን አውቃለሁ አለች። ብዙ ጊዜ በዚህ ባህሪው ኖረን አንድ ጊዜ ከቤታችን ማዶ ርቆ ያለ መንደር ላይ እራት ተጠራን እና አብረን በበቅሎዋ ተጭነን ይሄድን እያለ በጣም ሰገረች እና ፍጥነቷ በጣም አስፈሪ ነበረ። ጨለምለም እያለ ደንገዝገዝ እያለ ነበረ። ከፊት ለፊታቸው ደግሞ ገደል አለ እና ሰውየው ሲያያት አስፈራው ሁኔታውና ይሄን ነገር ማስቆም አለብኝ፣ ሰከን ማለት አለባት ብሎ አንዲል በጣም ይወዳት ሲነኩበት ሁሉ አይወድም በቅሎን። ልጆቹ ሁሉ ሲነኩበት በጣም ይቆጣል። አራስ ነብር ነው የሚሆነውና በጣም እየፈጠነች ባለበት ሰዓት አንድ ይላታል፣ አስፈርታው ማለት ነው። ከፍጥነቷ ምንም የለወጠችው ነገር የለም፣ ረሳችሁ። ሁለት ሲላት ምንም ነገር የለም። ከዛ የታጠቀውን ሽጉጥ አውጥቶ በጭንቅላቷ ይለቅ። ምክንያቱም የት ልትከተው ነው? ከነሚስቱ ገደል ልትከተው ነው እና በዛች በቅሎ እንኳን ሽጉጥ እንደዚህ እጁን እንኳን አንስቶባት አያውቅም። ታውቃለህ፣ ከልጆቹም በላይ ነው ወዷት እና ምን አለቻቸው ለጋዜጠኞቹ? የባሌን ባህሪ ያውቀዋለሁ፣ አንድ ብሎ ሁለትን እስኪደግም አልጠብቀውም፣ ምክንያቱም የሚቀጥለውን አውቀዋለሁ አለችው። ቀጣዩ ሌላ ነገር ነው። ስለዚህ ትዳርም ላይ ይሄ ባህሪ አፕላይ ቢደረግ ጥሩ ይመስለኛል። እኔ የባለቤቴን ባህሪ መረዳት ብችልና እንደ ባህሪዋ ትሪት ባደርጋት፣ ባለቤቴም የኔን የባለቤቷን ባህሪ ብታውቅና እንደ ባህሪ ትሪት ብታደርገኝ፣ ይሄ ለሚያልፈው እልህ ውስጥ ለሚያገባባን ሌላ አልፎ ያልተገባ ነገር ውስጥ ለሚከተን ነገር ግን ቦታ ባንሰጥ እንደናንተ 50 አመት 60 አመት 70 አመት የማይቆይበት ምስጢር እንዳለ አይሰማኝም። ትልቁ ችግራችን ጽናት አጠሮች ነን፣ ትግስት አጠሮች ነን አይደለ? እኔ በእናንተ ትዳር ውስጥም 50 አመት ስታልፉ ሳትነጋገሩ ክፉ ደግ ሳትባባሉ ቀርታችሁ አይመስለኝም አይደለ? ስትነጋገሩ ግን ይታለፋል ሁሉም። ምንድነው መሰለ ቅድም ብያለሁ፣ አይባውን ሲያው አጓቱን ጨልጠው ያለ። ምክንያቱም ጥሩ ነገሩን ነው ማየት ያለበት። መልካም ነገር የሚያደርገውን ስታይ እንዴ የሚያደርግልኝ ባሪ እንዴ ቢላው ያጋጠመው ችግር ይኖራል። ውጭ ተናዶ ሊሆን ይችላል። መጥቶ ነው የሚሰልበኝ። ከምን ብዙ ጊዜ እኮ ምንድነው ከሸንጎ ቤረታም ቢሱን ገብቶበት ነው የዛን ንዴት ቤቱ ላይ በቃ ንዴቱን በምንድነው የሚወጣው? በሚስት ነው የሚወጣው። ስለዚህ ሚስት እናትም ናት። የሱን ችግር መረዳት መቻል አለበት። የሱን አመል በደንብ ማጣት አለባት። እንደውም አንድ አካባቢ አገሩን ረሳሁት እንጂ አንድ ሀገር ባል ሚስት ማግባቱ በፊት ሚስቱ መታ እናት ቤት ለተወሰነ ጊዜ እንድትቆይ ይደረጋል።
እናቲቱ የልጁን አመል ስታስጠናት አመሉን አንዴ ካወቀችው በዛው ትሄዳለች። ብዙ ጊዜ በትዳር ውስጥ ለሚገጥሙን ችግሮች መነሻው አለመተዋወቅ፣ አለመግባባት፣ ያንተን ድክመትን ጥንካሬን አለማወቅ፣ የእሷንም ድክመቷን ጥንካሬውን አለማወቅ ነው እንጂ ካወቅ ምንድነው ምን አዲስ ነገር አለው? ምንም። ይሄ ማንም ሰው ላይ በየቤቱ እኮ ጣራና ግድግዳው እየሸፈነው እንጂ ስንት ማይጣላ ሰው የለም። በጣም ይጣላ ሰው አለ። ግን አብሮ የሚያኖራቸው ግን ምንድነው የጋራ አላማቸው። ሌላ ደግሞ ማሰራው ኧረ ልጅ ማሰራው ኧረ ልጅ ገመዱ ቤትማ ምን ይላል ጥለውት ቢሄዱ ይባላል። ሲፎክሩ እንደዛ ይላሉ። ሌላው ደግሞ ልጆች አስተዳደጋቸውን ምን ልጆች አሁን እቺ መጽሐፍ ላይ ሴትነትና ትምህርት ላይ ስለ ልጆች አስተዳደግ ትንሽ ነገር እንትን ያልኳት ከአንድ መጽሐፍ አግኝቼ ጻፏት ነገር አለች። በቤተሰብ መበረታታት ያደገ ልጅ በራስ መተማመን ይኖራል። እውነት ነው። ሚዛናዊ አያያዝ ያደገ ልጅ ፍትህን ያውቃል። በእንክብካቤ ያደገ ልጅ ጽኑ እምነት ይኖራል። ተቀባይነት በማግኘት ያደገ ልጅ ፍቅርን ወዘተ ሌሎች ብዙ ነገሮችን ያውቃል። በተቃራኒው በመወቀስ ያደገ ልጅ በመወቀስ አንተ የዚያ ልጅ የዚያሽ ልጅ የሚባል ነገር አለ። እንደያሉ ያደጉ ልጆች እነሱ ራሳቸው ማውገዝን ነው የሚማሩ። በጥላቻ ያደገ ልጅ ድብደባን እና ረብሻን ቀጥላል ይላል። ምን ይላል ደግሞ በእንግሊዘኛው እናትና አባት ደግሞ አንድ ላይ ሆነው ልጆቻቸውን ማሳደግ እንዳለባቸው ሲናገር the wise father is more than 100 school master. The mother face is the child's first lesson book. በጣም home makes the man. በአማርኛ ሲመለስ ከብዙ መምህራን ይልቅ ብልህ አባት በተሻለ መንገድ ልጁን ይቀርጻል። አዋቂ እናት ልጇን በትክክል በመምራት ታሳድጋለች። ተባብረው ልጃቸውን ሰው ያደርጋሉ። ምሳሌ አነጋግሮች፣ ፈሊጦች፣ ዘባዊ አነጋግሮች፣ እንቆቅልሾች፣ ቅኔዎች፣ ስነ ቃሎች የመሰሉ ነገሮችን በመጨረሻው በኩል በጣም በበርከት ባለ መንገድ አቀርባለሁ። መጽሐፍቶችሽን በተመለከተ ወደፊት ብዙ የምናወራው የምንሰራው ነገር ይኖረናል። አንቺ እኔ እንደ ምንድነው ሌጀንድ እንደሚባለው አይነት ሰዎች ነሽ። እውነቱን ለመናገር እኛ ምንድነው እንቁዎቻችንን የመጠበቅ ወይም ደግሞ ጥሩ ቦታ የማይባክኑበት ቦታ የማስቀመጥና ለቀሪው ትውልድ እንዲተላለፉ የማድረግ ስራ መስራት ላይ ችግር ስላለብን ነው እኛ እንጂ በሌሎቹ ሀገራት ውስጥ እንዳንቺ አይነት ሰዎች በህይወት እያሉ ሳይደክሙ ገና በብርቱነት ዘመናቸው ጀምሮ ታሪካቸው የተሰነደ መቀመጥ ያለባቸው ሰዎች ናቸው። እንደዛም ይደረጋል እና እኔም በምችለው አቅሜ ከሁሉም ነገርሽ እየወሳሰድኩኝ ቀሪዳ እንዲሁ ብንሄድ ኖሮ የሰው ደግ ማናት የሚቀር ነገር አይኖረንም እና ቢያንስ በምስልሽ ባንደበትሽ ያለሽን ብቃት ማሳየትም ስላለብን ነውና እንዲህ እንዳንቺ አይነት ደግሞ በጣም በጎ ነገር ያላቸው እናቶች ለጥሩ ሰዎች ጥሩ መሰረት የሆኑ ሰዎች ታሪካቸው መያዝም ስላለበት ነው። እንደ እናትነትሽ ለዚህ ትውልድ ወጣቶች የሆነ ነገር አስተላልፊ ብለሽ። እኔ መቼም ያው እንደነገርኩ የተማሪ ፍቅር አለኝ፣ የልጆች ፍቅር አለኝ። ታዳጊዎች ናቸው፣ ተተኪ ትውልዶች ናቸው፣ አገር ተረካቢዎች ናቸው። ሰው ያልፋል፣ ተከታዩ ግን አለ፣ ይቀጥላል፣ ዘሩ ይቀጥላል። ይሄድ ይተካል፣ ይፈጭቦካል ነው። ስለዚህ እነዚህ ልጆች ባለች አቅሜ ባለች ዕውቀቴ በመጽሐፍ መልክ ማስቀምጥላቸውም ለማስተማር ለምን 37 ዓመት አስተምሬ በቃኝ አላልኩም። አሁንም ያምረኛል ማስተማር። አቅም ቢኖረኝ አሁንም ባስተምር ደስ ይለኛል። ማስተማር ህይወት እወደዋለሁ፣ በጣም እወደዋለሁ። ሌላው ደግሞ ሁልጊዜም ሰው ማን ነኝ፣ ምን ተሰጧለኝ፣ ምን ማድረግ ይችላለሁ የሚለውን ማወቅ አለበት። እውነት ነው። አሁን ትልቁ ችግር ራስን ፈለጋ ነው። ያንዳንዱ ሰው መክሊት አለው። መክሊት አልባ ፍጡር የለም፣ በጭራሽ መክሊት አልባ ፍጡር የለም። መክሊቱን የማወቅ ፍላጎቱ ግን የለም፣ ፍለጋው ጉዳይ ነው። 37,000 ተማሪ አስተምሬያለሁ። በውጭው ዓለም አረብ ሀገር ያሉትን አገኛለሁ። ፊንላንድ፣ አውሮፓ ያሉት ፍራንድ፣ ዴንማርክ፣ እንግሊዝ በቦምባይ አሜሪካ በብዛት ናቸው ያሉ። ሶሻል ሚዲያ እሱ ያገናኘናል እና እነሱ ጽፉልኛል፣ ጽፍላችኋል፣ እንገናኛለን። አንዳንዴ በሜሴንጀር ተደዋውለን እንገናኛለን እና እንመካከራለን። አሁን ከነሱ አልፈ ወደ ልጆቻቸው እየገባሁ ነው። ልጆቻቸውን እንዴት ማሳደግ አለባችሁ፣ እንዴት ነው የምትሰሩት፣ ምንድነው ያደርጋችሁ ያላችሁ የሚለውን እየተመካከራለን። አስታራቂ ሁሉ ሆነሻል አይደል? ለተማሪዎችሽ ትዳር ውስጥ ሁሉ ገብተሽ ይሄ መታደል እኮ ነው በእውነት። እግዚአብሔር የሚወድ ሴት ነሽ። እሱ ብቻ አይደለም፣ አሁን ወላጆች ጋርም ብዙ አሁን ምን እያለሁ ከወላጆች ጋርም እኮ ብዙ እናደርግ ነበር። ምክንያቱም ተማሪዎቹ ብዙ ችግር አላቸው።
በእንጀራ እናት የሚማር ተማሪ አለ። እንጀራ እናት ክፉ የሆነችበት ሁሉ ጥሩ ሁሉ ክፉ አይደለም መቼም አንዳንድ ክፉ የሆነችባቸው ልጆች አሉ። እና እንጀራ እናት ያልሰራውን ሰራ ብላ ለአባት ትነግርና አባት ደድቦ ከቤት ያባረራቸውና ክፍል ስገባ እኔ ደብተራቸውን ዘርግተው ደብተራቸው ላይ ሲያለቅሱ ያገኘኋቸው ብዙ ልጆች አሉ። እነሱ ችግራቸውን አብረው ተጋርቻለሁ። ግን በኢኮኖሚም ሆነ በሐሳብም ሆነ በምንም እነሱ ወላጆቻቸውን አግኝቶ በማነጋገር ሆነ ማአት ችግር የፈታውታል። ማአት እና ምናልባት ውስን አይደለሽም እንደ መምህር ስታፍ ቁጭ ብለሽ ክፍለ ጊዜሽ ሲደርስ ክፍል ገብተሽ አስተምረሽ የምትወጪና በቃ ዛት ኢዝ ማይ ዲዩቲ የምትይ ሴት አይደለሽም። ይሄ ገጠመኝ ለኔ ትልቅ ገጠመኝ ነው የምትይው ካለ ቢሆን? አዎ ብዙ ገጠመኞች አሉኝ። ከገጠመኞች ያሉ ግን አሁን በአንድ ክፍል በአንድ ወንበር አስቀምጬ ያስተማርኳቸው ተማሪዎች አንደኛው ዶክተር ሲሆን አንደኛው ደግሞ ቄስ ሆኗል። እና አስደነቀኝ። ዶክተር ሆኖ ሰርጀን ዶክተር ሆኖ ጥቁር አንበሳ ሲሰራ የነበረ ነው። አሁን አሜሪካ ገብቶ ያንኑ ማው ቀጥሏል። እዚያ አገኘዋለሁ። አንደኛው ደግሞ ምስኪያዙናን መድኃኔዓለም ቄስ ሆኖ በአካውንቲንግ ግራጁዌት አድርጎ እዚያ ሂሳብ ክፍል ይሰራል። እና እንዴት ነው ጓደኛ ሀብዬ ስጠይቀው እዚያ ያለ እንግዲህ ባይነሳ አባት አገኘሁ አልኩት። የተማሪ ንሳ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። እንዲህ የሚያጋጥማቸው የታደሉ ናቸው። ዛሬ ቆይታችን እንዳልኩሽ አንቺን በትንሹ በምስል ማሳየት ነው። የምናቀሽ እንዳልኩሽ ተማሪዎችሽ ነን። ከዛ ውጪ ያለው ማህበረሰብ አንቺን በመጽሐፍቶችሽም ባለሽም እግዚአብሔር በሰጠሽ መክሊቶችም አያቅሽም እና ያንንም ከማሳወቅ አንፃር በተለይ ደግሞ መጽሐፍቶችሽ እንዳልኩት ለትውልድ እንደ ምግብ ናቸው፣ አስፈላጊ ናቸው። የጎደሉን ነገሮች ላይ ነው ትኩረት አድርገሽ የጻፍሽው። በተለይ ስነ ቃል ላይ ያለሽን ትኩረት በጣም እወደዋለሁኝና በጣም ነው የምናመሰግንሽ። አሁንም ደግሜ ደጋግሜ እውነት ነው የምልህ ይሄ ቀላል አይደለም። ለአገር የተደረገ ነገር ነው ዋጋ ቢሰጠው። አንቺ ያደረግሽው ነገር ለተማሪ ሳይሆን ለሀገር የተደረገ ነገር ነውና እኔ ምናልባት ሀገሬን መወከል ካለብኝ ሀገሬን ወክዬ በድጋሚ አመሰግንሻለሁ እንደ ተማሪ ማለት ነው። ወደ መጨረሻው ሐሳባችን እንምጣና ቀረ የምትይውን ሐሳብ ጨምሪ እድል እሰጥሻለሁ። እኔ አስተማሪ በመሆኔ በጣም እኮራለሁ። ምኮራው በፍሬዎቼ ነው። በፍሬዎቼ በየሄድኩበት በየስራው ዘርፍ ሁሉ እናንተን ሳገኝ የሚሰማኝ ደስታ የሚሰማኝ ኩራት ከማን በላይ ነው። እናት ልጇ ጥሩ ነገር ላይ ሲደርስ ምን ያህል ይሰማታል? ያ ነው በጣም ደስ ይለኛል። በጣም እኮራባችኋለሁ። የሚያሳፍር ልጅም አልሰጠኝ እስካሁን ድረስ። እግዚአብሔር የተመሰገነ ይሁን። የዘራሁት ዘር የትም አልወደቀም። ፍሬ ላይ ነው ያለው፣ ቁም ነገር ላይ ነው ያለው፣ ለመለመ መስክ ላይ ያረፈውና ሁሉም አፈራ፣ ሁሉም አበበ። ደስ ሳለኝ እና ይሄንን በዓለም ሁሉ ያሉ ልጆቼ በዓለም ሁሉ የሚማሩት ተማሪዎቼ እና በጣም ደስ ስላለኝ አሁንም እናንተን ደስ ይበላችሁ ብዬ ነው ሁሉም ነው ማመሰግነው። እና የጓሮ ጎመን ይባል የለ በቅርብ ደግሞ ከፈለኝ በማግኘቴ የበለጠ በጣም ደስተኛ አድርጎኛል። እግዚአብሔር ይመስገን። እድሜና ጤና እንዲሰጥህ፣ ትዳርህን እንዲባርክልህ፣ ልጅ እንዲያሳድግልህ የዘወትር ጸሎቴ ነው። የዘወትር ጸሎቴ ነው። እናቴ አመሰግናለሁ። እንደ መውጫ በደረቁ እንዳንወጣ ምናልባት እንደው ግላት ጥሩ ናት የምትያት ስነ ቃል ካለች ምንድነው መሰለህ በገጠር ሚስቱ ትንሽ እንደው ወጣ ያለችበት እንደሆነ ይላል። ነጠላ ለብሰሽ አሁን ለምን ጊዜው ድርባ ማረሽ እንደው እሱን ትታ ወደ ሌላ ካለች እንደገና እና ባል እያለው ሽማ መያዝ እንደ አድቬንቸር ነው የሚቆጠረው በዛ ጊዜ። በአሁኑ አይደለም በድሮ በቃ ጀግና ነው ይባላል። የሌላትማ ምን እሷ ብቻዋን እንዲያውም አንድ አይደለም ሁለት ሶስት መያዝ አንዱን ለጉልበት ይቆጣ አንዱን ለጉልበቱ ኃይለኝነቱን ይፈልጋል፣ ጥቃት መላሽነቱን ብድመል። አንዳንዱ ደግሞ ለሀብቱ ይፈልጋል፣ አንዳንዱ ደግሞ ለቁንጅና ይዞት ቢወጡ ማሳፍር ይባላል። ይዞት ቢወጡ ማሳፍር ለቁንጅና ይባላል። እንደ ያሉ በየአይነቱ እንዳሁኑ ጊዜ አይደለም። ወድሮ በጣም ጠንካራ ነውና ደግሞ በውጭ ያሉት ደግሞ ሽማ የተደረጉ ሴቶች ደግሞ ሁለተኛ ሚስት የሆኑት ደግሞ እነሱ ደግሞ ማስቀናት የቤቷን በጣም ጥራና እኔ ማጉልፍተ ላንቺ ዘሃውን የጋራ በላችን ራቆት እንዳይሆን አለቻት። በዘፈን አግኝታት ሚስቱን ማን ታገኝታ ዋናዋን አግኝታዋለች። ያቺም ሴቷ ደግሞ ይሄ ጠባብ አልጋ ጭንቃ አስተቃቃፊ መቼ ነው ከሆነ ነበር እዛችን ተራፊ ትላለች። የጠባብ አልጋ
ጭንቅ አስተቃቃፊ ያው አልፈታ ጭንቅ አስተቃቃፊ አዎ መቼ ነካው ነበር የዛችን ትራፊ የዛችን ትራፊ ይዞ መጥቶ ተይቶበት ነው ማለት አዎ እዛችን ይዞ ደግሞ ለምን ወደ መጣ ለምን ሞከረኝ የሚል ነገር አለ አይገርም እንተባበር አለ እኩል ነን ካንቺ ጋር እኩል ነን ብቻ እኩል ነን ጭምር ነው እኮ እኩል ነን ጭምር ትላታለች እና ብዙ ይባባላሉ ደግሞ ወደዚያም ትናደድና ታሶም ተሸምቶ የሚበላል እንጀራ ጥቃት እንደምና ሄሞት ባል እንጀራ ትላለች ተጠቃሁ በሚል ነገር ሰማታል እና ያም ሆኖ ባል ሄደባት ሚስዋምሽ ማለት እንደታለች እሱም ደግሞ በኩሉ እንዲቀናባት ታደው ትፈልጋለች አንዳንዴ እንኳን አንተ ሄደህ አሳይተኸኝ እንዲያውም ልጅቱ መንገደኛ ነኝ ትለዋለች ጭራሽ አው እሱ ራሷ እንኳን ሄደህብኝ እኔም ሲፈጥረኝ ራሱ እልህ ነው በዚህ ሲሄድ እኔም ብሬ መልሳለሁ ትላለች ደግሞ ምን ትላለች ባል ይበላዋል እንኳን ውሽማ ትላለች ለማገልገሉማ ባል ያገለግላል ባጠዘሎ ሲሄድ ውሽማ ደስ ይላል ውሽማ ሲደነቅ ነው ባል ትቶ ውሽማ ሲደነቅ ያንን ማናደጃ ባል ይበላዋል እንኳን ውሽማ ባል እንኳን ሁሉ ጊዜ የምትገኘውን ይበላል ለሱ ግን የተለየ ስፔሻል ነገር ነው ውሽማ ባሏን ንቃ ውሽማውን አድንቃ ማለት ነው ደግሞ አንዳንድ ጊዜ ደግሞ የባህላዊ ጋብቻ ሽማግሌ የሆነ ወጣቷን ድሯታል እና ትናደዳለች እና ወይኔ ልጅ ተቀረው ተበላሽሁ የማሪቱ ገንቦ ባተላ ተሟሸው ትላለች የማሪቱ ገንቦ ባተላ ተሟሸው ትልቅ ውስጣዊ በጣም ትላለች ከዛ በኋላ ደግሞ ምን ትላለች የአረባ ምጣድ ያነኳኳረ ወይ ተጨርሶ በአዲስ የጀመረ ሽማግሌው እንዲሞት ትፈልጋለች ገርማል ተጨርሶ የአረባ ምጣድ ያነኳኳረ ወየው ተጨርሶ በአዲስ የጋገረ ወየው ተጨርሶ በአዲስ የጋገረ ከባድ ነው በጣም ወሬኩ በዝሩው ነገር የለም በስነ ቃል ነው በቃ ሁሉ መልስ ንግግሩ እሱስ ብሎ ነበር ሁሉን ይዘው እንደ ሰባራ ቀላ አካሉ ያረጀው ትላለች ይገርም ነው በጣም ተብሎባት ነው አዎ ደካ ማረጆቹ ጠግቦባት ነው አራስ ንቃው ነው እንጂ እንደ ሰባራ ቀላ አካሉ ያረጀው ይገርም ነው ሽማግሌው ነው እንደምትለው ቤተሰብ የሚድራት ቤተሰብ የምትዳር ማታቀውን ሽማግሌ ሰው ይድራታልና ለዛ ነው እሷ እንደዛ የምትለውና በቃ ሌላ ፈልጋል ስንተውና ቁጭ አድርገው ሌላ ፈልግ ትላለች ወንዶችም እንደዛው ናቸውና ነጠላ ለብሽ አሁን ለምን ጊዜው ድርባ ማረሽ እንዳለው እሷም ደግሞ ድርባ ማረህ ትላለች ስነ ቃል ይሄን ብቻ አይደለም ስነ ቃል የልብን የሚያደሰው ብዙ ነገር ነው የውስጣቸውን የውስጥ እንትናቸውን ሐዘናቸውን ደስታቸውን ሁሉን ነገራቸውን በቃ ተሰማቱ ስሜት እንጉርጉሮም ይሁን ያመጡታል በቃ ያወጡታል ምንም እንዲቀር አይፈልጉምና ይሄ ያሁኑ ግጥምኮ እንደነሱ ጥልቀት የለውም ጥልቀትና ምጥቀት የለውም ምጥቀትም ጥልቀትም የለውም እነሱ እኮ ቅኔያዊ ነው ዘይባዩ ነው በቃ ጥልቀት አለው በደንብ ሁሉ ነገር አንዴ በአንድ ሲኒን ቋጠሮ በቃ ቀጥታን ጭንቅላት የሚመታ ነገር ባንዴ ያቀርቡናል ባንዴ ትንሽ በተወሰነች ሲኒን ቋጠሮ ሰፊ ሐሳብ ነው ውድ ተመልካቾቻችን ይህ ሐዋዝ ፖድካስት ነው በፖድካስት ደረጃ የመጀመሪያ ስርጭታችን ነው ከዚህ በፊት የነበረን ሐዋዝ ሐሳብ ቲዩብ ነበርና በቲዩብ ደረጃ ነበር ያለነው አሁን በፖድካስት ደረጃ መተን የመጀመሪያ ስርጭታችንን ከቀለም እናታችን ከመምህርት የሰው ደግ ጋር ነው ያደረግን የነበረው የቆየ ነው በጣም የሰው ደግ እንዳልኳችሁ ባህር ናት ብዙ ዕውቀት ብዙ የሚወራ ብዙ የሚነገር ነገር ያላት ናት እኔም ካለማወቅ ከጊዜውም ደግሞ ውስንነት አንፃር ብዙ አላስኬድኳትም ብዙ አላወራኋትም ግን ዞሮ ትንሽ ነገሯንም መያዝ ለታሪክም መልካም ነው ብዬ ስላሰብኩኝ ነው ይሄንን ቆይታ ያደረግነው እግዚአብሔር ደግሞ ጊዜና ጤናውን ከሰጠን ወደፊት በተሻለ እና በጠለቀ ሐሳብ ላይ እናወራታለን ዛሬ ግን አክብራ ሳትንቀን እንግዳችን ሆና ከምታውቀው በጣም ጥቂቱ እንዳልኩ ከባህርነቷ ጥቂት ነገር ነው ቆንጠራ የሰጠችንና ስለዛ ነገሯ ከልብ በጣም እናመሰግናታለን አክብራ ቀረጻውን የሚያካሄድ ነው በመኖሪያ ቤቷ ነው እግዚአብሔር ይስጥልን ለልጆችሽም መልካም እናት ነሽ ለቀለም ልጆችሽም ደግሞ ከስጋ ልጆችሽ ባልተለየ ነው ትሪት ስታደርጊን የነበረውና ስለ ሁሉም ነገር በጣም እናመሰግናለን እግዚአብሔር ጤና እድሜውን ሰጥቶሽ ደግሞ ከዚህ የተሻሉ ስራዎችን ሰርተሽ እንድንገናኝ ከዚህ በተሻለ ደረጃ ተከብረሽ ተደንቀሽ እንድናይሽ ምኞታችን ነው ልጆችሽ በተክላላ እኔ ያስተማርሻቸው ልጆች ሁሉ ወክዬ ነው ይሄንን ምስጋና ማቀርበውና
ጤና እድሜውን ይስጥሽ። የልጆችሽን ወግ ማድረግ አሳይቶሻል። የልጅ ልጆችሽን ደግሞ ወግ ማድረግ እንድታይ እግዚአብሔር ጤና እድሜውን ይስጥሽ። በጣም ነው የምናመሰግነው። ብዙ እንዳወራ አልፈለኩኝም፣ ብዙ እንድታወሪ ነበር የፈለኩት። እንደ መጀመሪያችን በቂ ነው። በጣም አመሰግናለሁ። ጥግብ ነው ያልኩት። እድለኛ ነኝ። አንድ ድገት ማሰማያት ነው ይሄ ልጆን ይግራየው በጣም ትልቅ ደስታ ነው የሚሰማኝ። እግዚአብሔር የተመሰገነ ይሁን። አሜን። ሁሉንም የሚያደርገው እሱ ስለሆነ እውነት ነው። የማይወሰን ምስጋናው አሁን የማይወሰን ዘላለማዊ አምላካችን፣ መኖሪያችን፣ ደጋፊያችን፣ መጠጊያችን ሁልጊዜም ሁሉን ነገር ሰው አስቦ የትም አይደርስም። እውነት ነው። እግዚአብሔር ሲያስበው ሁሉ ነገር የሚሆንና እሱ አስቦት ሁሉም ነገር ሆኗል። አሁን ወደፊትም ይቀጥላል። እድገት ማየትም ለኔ ትልቅ እርካታ ነው፣ ትልቅ ደስታ ነው እና በጣም ደስ ብሎኛል። እኔ እግዚአብሔር ይስጥልን። እንግዲህ ውድ ተመልካቾቻችን እንዳልኳቸው ይህ ሐዋዝ ፖድካስታችን ነው፣ የመጀመሪያ ስርጭታችን ነው። በምንችለው እንደዚህ መተናል። እኛ የጀመርነው ነገር ላይ እናንተ የምትጨምሩት ነገር ሊኖር ከቻለ በማገዝ ደረጃ ስፖንሰር በማድረግ ሊሆን ይችላል። ላለንን አቅም አሳድገን በተሻለ ስርጭትም በተሻለ ዝግጅትም ወደ እናንተ እንድንመጣ ልታበረታቱን የምትፈልጉ ሁሉ ከስር በምናስቀምጣቸው አድራሻዎች እያገኛችሁ ልናወራ እንችላለን። በጋራ መስራት እንችላለን። በምታግዙት መልኩ አግዙን። እኛ ያለንን መክሊት አውጥቶ ለመስጠት ሁልጊዜ ዝግጁ ነን። በዚሁ አጋጣሚ ደግሞ ነው ፎቶ በማንሳቱ ቪዲዮ በመቅረጹ በሄድኩበት ሁሉ እየተከተሉ ባሰብኩት ሁሉ አብረው ከጎን እየቆሙ መልካም ስራ እንደሰራ እያገዙኝ ስላሉ ሁልጊዜ ከልቤ የማላወጣቸው ወንድምም ወዳጅም የሆኑ የሙያ ባለቤቶች ናቸው። በላይ መኮንን፣ ወንድማገኝ ሙላትና ካስዬ በጣም አመሰግናለሁኝ። እንዲሁም ሌሎች ያላመሰገንኳችሁ ዛሬ አብራችሁኝ የሌላችሁ ወንድሞቼን በጣም ከልብ አመሰግናለሁ። ይሄ እንግዲህ የጥረቴ ሁለተኛ ክፍል ነው። የምታወቅ የነበረው በሐዋዝ ሀሳብ የበጎ ሀሳብ ማጋሪያ ምሽት ነበረ። ከዛ በሐዋዝ ቲዩብ መጣሁኝ። አሁን ደግሞ በሐዋዝ ፖድካስት ብቅ ልል እየሞከርኩኝ ነው። መንገዳገዴን ደግፉት፣ በምትችሉት አብራችሁ ይሁኑ። የተሻለ መስራት እንደምችል አምናለሁኝ። ግን መደጋገፍ ያስፈልጋል። ምክንያቱም አንድ እንጨት አይነድማ፣ መተጋገዝ ያስፈልጋል። ብዙ ጠብታዎች ናቸው አንድ ትልቅ ውቅያኖስ የሚፈጥሩትና የሚያጠፉን ነገሮች ላይ ያለንን መተባበር ወይም የማይጠቅሙን ነገሮች ላይ ያለንን ማበር የሚጠቅሙን ነገሮች ላይ በማዋል ልዩነት እንፍጠር። የወጣትነት እድሜ ያልፋል። በኋላ መቆጫ ወይም መጸጸቻ እንዳይሆንብን ከህሊና ተወቃሽነት ነፃ የምንሆንበትን ስራ እንድንሰራ ጋብዛችኋለሁ። ወዳጅ ዘመዶቼን ሁሉ ወይ ተከታታዮቼን አድናቂዎቼን ሁሉ ማለት ነው። ለነበረን ቆይታ በድጋሚ አመሰግናለሁ። እናቴ የሰው ደግ መልካም ጊዜ ሁሉ ከኛ ጋር ይሁን። በቀጣይ እንግዳችን እስክንገናኝ ድረስ ለዛሬው በጣም ከልብ እናመሰግናለን። መልካም ጊዜ